ውድ ተመልካቾቻችን እንደምን አረፈዳችሁ እንደናችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን ጎንደር ላይ ባፋዶች አፋፍዴን እና የአማራ ብልጽግና ከፌደራል መንግስት መከላከያ ጋር ሆኖ እንግዲህ በመተባበር የአማራ ፋኖ በጎንደር አንድነት የውባንታ ባተ አንደኛ ኮር አመራር ሆኖ እንግዲህ አርበኛ ተመስገን ጓዴን የባዴን ብልጽግና ቅጥረኞች ፋፍዴኖች በገንዘብ ገዝተው ከሂና እንግዲህ እነሱ በገንዘብ የተገዙት ብቻ ሳይሆን እነ እስክንድር የሚመራው እነ ደረጀና እነ ጌታ አስራደ ባቀነባበሩት መረጃ በሰጡት መሰረት እንግዲህ ከመከላከያ ጋር ሽፋንም በማግኘት በመከላከያ ጋር ይህንን የአማራ ፋኖ በጎንደር አንድነት የውባንታ ባተ ኮር አንደኛ ኮር አመራር ላይ እንግዲህ ጥፋት ሰርተዋል ማለት ነው። ነገር ግን ይህ የሚደረገው ምንድነው አሁንም ይህ የሚደረግበት ምክንያት እንግዲህ ወደ የውን ከፈጸሙ በኋላ ወደ ደብረታቦር ሲሸሹ እንግዲህ የገዳዮቹ አንደኛው ተይዟል። ሌሎች ግን ደብረታቦር ከተማ ገብተው ከመከላከያና ከአማራ ድማ ብተና ጋር ተቀላቅለው አምልጠዋል ማለት ነው። ስለዚህ ይህ የሚሆነበት ምክንያት ምንድነው እንግዲህ ይህን በዚህ ደረጃ ያክል የደፈሩበት ምክንያት የቸልተኝነት ነው። እንግዲህ ቸልተኝነት ይታያል። ቸልተኝነት ከሚያዙት ጋር ሰርገው ገብተው ከሚያዙት ጋር እርምጃ ከሚወስዱት ጋር ከነስክንድር ጦር የሚወሰደው እርምጃ ላይ ከነስክንድር ጦር ላይ የሚወሰደው እርምጃ ቸልተኝነት የታየበት በመሆኑ አጉል ይሉንታ በመኖሩ እንግዲህ በዝን ያክል ድፍረት አሳይቷል ማለት ነው። ስለዚህ የአርበኛ ተመስገን ጓዴ ሞት በከንቱ መቅረት የለበትም። የነ እስክንድር ቡድን የልኩን ማግኘት አለበት መቀጣት አለበት። ይህን ዘመቻ የመሩት እንግዲህ አርበኛ ደረጀ በላይ ጌታ አስራደ እንግዲህ ከመምርነት ደሞዝ ሲያንስበት ወጥቶ እንግዲህ ለመገረድ የበቃ በነ እስክንድር የዶላር የተቀላቀለ ነው እንግዲህ ምክንያቱም የደሞዙ የመምርነት ደሞዝ አልበቀው ሲል የአማራን ህዝብ መከራ ለመጨመር ለማብዛት ወደ ትግል በሚለው እንግዲህ ወደ ግርድና የገባ ሰው ነው ማለት ነው የጌታ አስራደ። ደረጀ በላይ ደግሞ እንግዲህ ዶላርን ከሁለት ልጆቹ ያስቀደመ ማለት ነው። ደረጀ በላይ ዶላርን ከሁለት ልጆቹ ያስቀደመ የሁለት ልጆቹ የተሰውበትን አላማ የረሳ ዶላሩን ያስቀደመ ማለት ነው። ስለዚህ አሁንም እንግዲህ ይህን ጥፋታቸውን በጎንደር አማራ ላይ ዘረፋ እየፈጸሙ ነው፣ ግድያ እየፈጸሙ ነው። በጣም ማይገባ ነገር ከመከላከያ በላይ ከብልጽግና ሰራዊት የሚያደርገው በላይ እንግዲህ እነዚህ አፋዶች በእስክንድር የሚመራው በደረጀ በላይ መሪነት በጌታ አስራደ አስተባባሪነት እንግዲህ ይህ የሚደረግ ዝርፍ ያለ ግድያ ያለ ጎንደር ላይ በጣም ከፍተኛ የሆነ የጎንደር ፋኖ አንድነት እንግዲህ እርምጃ መውሰድ ካልቻሉ በከፋ መንገድ አስተማሪ የሆነ እርምጃ በተለይ አሁን ሰርገው ገብተው አርበኛ ተመስገን ጓዴ ላይ ገለው ያመለጡት አንደኛው የተያዘው ላይ በአደባባይ አስተማሪ የሆነ እርምጃ መውሰድ አለበት። እናም ለሌሎችም ማስተማሪያ መሆን አለበት ማለት ነው። አርጎ ገብቶ ጥፋት አጥፍቶ የተያዘው ልጅ ማለት ነው። ስለዚህ እነ ደረጀ እነ ጌታ አስራደ ላይም እንግዲህ እነ ሀብቴ አስፈላጊውን እርምጃ ወስደው ልካቸውን ማስገባት አለባቸው ማለት